ነቱ እግዚአብሔር ወልድ ነው፣ ለዘላለም አምላክ ነው። ሰውነት ለዘላለም አብሮት የኖረ ማንነቱ አይደለም፣ እኛን ለማዳን እላዩ ላይ የጨመረው ነው። ጌታ ኢየሱስ ክርስቶስ አፊት ነው ወንድሞች ያለን። እኔና እግዚአብሔር የሰጠኝ ልጆቼ ነው ያለው ኢየሱስ። ያውላችሁ ስም ተነጋግረን አይደለም የምንበረከከው፣ በግድ ነው። ከቁጣው በታች ያለ ለፍርድ የተዘጋጀ የዘላለም ሞት የተቀጠረለትን ሰው እግዚአብሔር መጥቶ ልጄ አለው። አምላክ ሰው ሆነ። ኢንካርኔሽን ስላልገባን እኮ ነው ኖርማል ምን ሆነው። እንዴት ሊሆን ይችላል እኮ ነው። ጳውሎስ እኮ ምንድነው ያሳበደው ሚለው አምላክ ሰው ሆኖ መስቀል ላይ ሞተ ነው። በእግዚአብሔር መልክ ሲኖር ሳለ ማለት ከአብና ከመንፈስ ቅዱስ ጋር እኩል በማንነቱ የዘላለም አምላክ። አብ ሁሉን ያውቃል፣ ወልድም ያውቃል። አብ በሁሉ ቦታ ይኖራል፣ ወልድም ይኖራል። አብ ሁሉን ይችላል፣ ወልድም ይችላል። በእግዚአብሔር መልክ ሲኖር ሳለ ኢኳል ነው ከአባቱ ጋር። ሰዎችን ለማዳን ስለሆነ ጌታ ኢየሱስ ክርስቶስ ፍጹም ሰው መሆን አለበት፣ ግዴታ ነው። ስለዚህ ነው ኢየሱስ ክርስቶስ በሥጋ እንደመጣ የማይቀበል የተረገመ ይሁን ተብሎ የተጻፈው። ኢየሱስ ወንድሞች ብሎ ጠራን የሚለውን ሐሳብ እኔ በጣም በእውነት ነው የምላችሁ። አንዳንዶች ብራዘር ብለው ሲጠሯችሁ የሚሰማችሁ ስሜት የለም። በጣም የምታከብሯቸው ትልልቅ የምትሏቸው ሰዎች በሰው መሃል ወንድሜ ሲል ጌታ ኢየሱስ ክርስቶስ አፊት ነው ወንድሞች ያለን። እኔና እግዚአብሔር የሰጠኝ ልጆቼ ነው ያለው ኢየሱስ። እና እኔና እግዚአብሔር የሰጠኝ ልጆች እና ኢሳይያስ ምዕራፍ 8 አካባቢ ወደ ኋላ ሄደን እንደገና መዝሙር 22 ላይ ተመልሰን የዚህ የዕብራውያን ጸሐፊ በጣም በብሉይ ኪዳን መጽሐፍት ዕውቀት የተደራጀ ስለሆነ ገብቶኛል፣ ተገልጦልኛል፣ በርቶልኛል የሚለውን ኢየሱስ ክርስቶስን ለተደራሲያኑ እጃቸው ላይ ባለው በቅዱሳት መጽሐፍት ነው ማረጋገጫና ማስረጃ የሚሰጠው። በተለይ ደግሞ ከምዕራፍ 1 ጀምረን ስንመጣ ምዕራፍ 1 ላይ ባሉ በ7 ቁጥሮች ውስጥ ብቻ ከ5 በላይ የብሉይ ኪዳን ጥቅስ ስፔሻሊ መዝሙረ ዳዊትን በጣም አዘውትሮ ይጠቀማል ብለናል። መዝሙር 22ን ምናልባት ቁጥር 12 ላይ ስምህን ለወንድሞቼ እነግራቸዋለሁ በጉባኤ መካከልም አመሰግንሃለሁ የሚለውን እና መሲያኒክ መሲያዊ መዝሙር ነው። በዛ ዘመን የነበሩ አድማጮች ምን ያህል መሲያዊ እንደሆነ ገብቷቸው ይሁን አልገባቸው ይሁን አላቅም። የዕብራውያኑ ደብዳቤ ግን ሲጻፍ የጻፈው ሰው መስቀል አሻግሮ ያመጣውና ዳዊት እኮ የዘመረው በጉባኤ መካከል ስምህን ለወንድሞቼ እነግራቸዋለሁ ብሎ የተናገረው ወንድሞቼ ብሎ የጠራው ዳዊት በዛ ዘመን የነበረውን ሕዝብ ሳይሆን ጌታ ኢየሱስ ክርስቶስ እኛን ነው። የአዲስ ኪዳን ተከታዮቹን ደቀ መዛሙርቱን ኢየሱስ ወንድሞቼ ብሎ በጉባኤ መካከል ስማችንን ወንድሞቼ ብሎ ይጠራናል። ቀጥሎ የእግዚአብሔርን ስም ደግሞ ለወንድሞቼ እነግራቸዋለሁ ነው ያለው። የምታስታውሱ ከሆነ ወንጌላት ላይ ጌታ ኢየሱስ ክርስቶስ እንደዚህ አለ አይደል?